አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ሆይ? የአላህ ሰላም እዝነት በረከት አይለያችሁ እያልኩኝ እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ። ሳኡዲ አረቢያ ላላችሁ የዛሬ ዓመት ኢቃማ ላላስተካከላችሁ ልጆች ማለት ነው ከፊሎቻችሁ ጋር ተጣልታችሁ ወይም ደግሞ ኩርጅል እና ሀያ ተመትቶባችሁ እናንተ ሳትፈልጉ ወይም ደግሞ ከፊሎቻችሁ ጋር ተጣልታችሁ በላጋቱል ሁሩብ የተደረገባችሁ ልጆች ያው የዛሬ 6 ወር ያንኛው 6 ወር አልቆ ሌላ 6 ወር ተጨማሪ ተደርጎ ነበር። ያንም 6 ወር አሁን አልቋል ማለት ነው። ያው በጠቅላላ 6 ወር አመት ማለት ነው። አመት ተፈቅዶ ነበረ። የአመቱ ጊዜ አልቋል። ግን ቢያልቅም በቃችሁ አታሰሩ ተብሎ አልታገደም ማለት ነው። ስለዚህ ማሰራት የምትፈልጉ ልጆች ብር በማጣትም ሊሆን ይችላል እስከዛሬ ሳታሰሩ አሁን ብር አግኝታችሁ ጊዜ ያለቀብን ብላችሁ ለተቀመጣችሁ ልጆች አሁንም እየተሰራ ነው። ትናንትና እኔ ማቃት ያሰራይ ላይ ማለት ነው። እሁድ ለታ ዛሬ ሰኞ ነው እና ለማሰራት ሞክሩ ማለት ነው። ብር እንኳ የሌላችሁ ልጆች ከፊሉን ካገኛችሁ የከፊል ነቃላውን ብቻ 2000 ብር ከከፈላችሁ አንዴ ከሆነ የምታዞሩት ማለት ነው። አንዴ ለማዞር 2000 ብር ነው። ሁለቴ ለማዞር ደግሞ 4000 ብር ነው ማለት ነው። ያንዴ ከሆነ 2000 ብር ካላችሁ 2000 ብር ብቻ ከፍላችሁ ባገኛችሁት ከፊል ስም ሁናችሁ ኢቃማውን ባይስተካከልም በኋላ ብር ስታገኙ ማስተካከል ትችላላችሁ ማለት ነው። እድሉን ተጠቀሙበት።